እንደምታውቁት ነው ሀገሩ የደላላ ሀገር ሆኗል እና በጣም አስቸጋሪ የሆነ ነገር ጠቅላይ ሚኒስትሩም ራሳቸውም በኃላፊነት የሚሳተፉበት እንቅስቃሴ ነው። ግን አንድ በጣም በዚህ ጉዳይ ላይ ትንሽ ምናልባት ከመስመር ወጥቼም ቢሆን መናገር የምፈልገው ነገር አለ። አንዳንድ ጊዜ የዝንጀሮዋ ጉዳይ ነው ምነው እንደዚህ አስቀያሚ ሆንሽ ሲሏት ባመር ጠላሁ ያለችው ያራዳ ልጆች የሚሉት የመፎጋገር አይነት ነገር ያለበት ነገር አለ። ሰፊ በትምህርት ላይ ዘመቻ ለማካሄድ እንቅስቃሴ ልንጀምር ነው። ታውቁታላችሁ አብርሆት ላይብረሪ ያለውን ጦርነት ወደ 2.2 ቢሊዮን ብር ከዛ ቀርጭጨን ነው የሚሉት ያራዳ ልጆች ወስደን ነው በሱ ነው የምንሰራው። ተናግሬ ያለው ሲኦሲ ከገበያ እየተገዛ ነው። እዚህ ሀገር ከገበያ የማይገዛ ነገር ምን እንደሆነ አላውቅም። ነፍስም የሚገዛ ይመስለኛል። ግን በተለይ ህጋዊ ነው ወይ ይሄ ፖሊሲ እንደውስ መውጣቱ የሚለውን ምናልባት የተከበሩ አቶ ታገሰና ሌሎቹ ቢመልሱት ይሻላል። ያለ አቅሜ ገብቼ እዛ ፖለቲካ ጭቅጭቅ ውስጥ መግባት አልፈልግም። በቂ ችግር አለኝ በፖሊሲዎቹ ላይ እና እውቀት ብቻ ሳይሆን ውሳኔ ማሳረፎ በህገ መንግስቱ መሰረት እንዲሄድ ማድረግ የሚቻልም ስለሆነ ያን በጋራ የምናየው ይሆናል ማለት ነው። ስለዚህ ይሄን አድርገን ኢንፎርሜሽን ክብረ ጉባኤ እንትን ሊበላ የቱ ጋር ነው ያለው? እኔ ከይቅርታ ጋር እሺ ሄደን ተመልሰን ማድረግ ይችላል። ለአሁኑ አይደለም እንደማመጥ ሀሳብ መስጠት ይችላል። ያሁኑ አይደለም ያልኩት። አፈ ጉባኤ ያለው እዚህ ነው እዛ አይደለም ማለታቸው ነው።